ና ዋሌቴ መልሳተ ና እንዴ በቃኝ እባክህ። ለ2000 ብር ብዬማ ልቤን አልተፋውም። እሺ ምን ልታረግ ነው? አያቴ ሞተች ልበላት እንዴ? ባለፈው እንገናኝ ስትል አያቴ ሞታለች ብለህ አንዴ ቀረው። አዎ ለካ ሞታለች። ሻም ምን አባቴ ልጋብዛት? ብሬም በሙሉ ወስዶታል። ሲል አምላክ መቼም እዚህ ቆሜ እያየችኝ ቢኒያም ሞቷል አትላት ማለት ወይኔ ቆንጆ ሌባውን ያዛችሁት? አዎ ይዘነው ነበር። ግን እባክሽ የሆነ ምስኪን ነገር ግን ዝም ብሎ ሲያለቃቅስብን ከጠቀመ ውሰደው፣ ግን ለሌላ ቀን ባትሰርቅ ጥሩ ነው ምናምን ብዬ እንዴት ፈቀድኩልህ? እውይ ጥሩ አድርጋል። እነሱም እኮ ፈልገው አይደለም የሚሰርቁት አይደል? አዎ አሁን በጣም ርቦኛል። የት ነው ምሳ የምንበላው? ምሳማ ያንጎ ሊጋብዘን ተዘጋጅቷል። ያውም እስከ ቡና። ያንጎ ጥቂት ጉዞዎችን ብቻ በማድረጉ ምሳን ጋብዛችሁ እያለ 5 ጉዞዎችን ከምሳ በፊት ጨርሰዋል። አዎ ካሉ በተመረጡ 3 ሬስቶራንቶች ምሳ በነጻ ተዘጋጅቷል። በለቡ ወይም ደግሞ በሰሚት በሚገኘው ወርቃ ቡና እንዲሁም በቦሌ አዶ ኪችን የ5 ጉዞ ስክሪንሻት በማሳየት ብቻ የፈለጋችሁትን መመገብ ትችላላችሁ። ይሄ በየቀኑ ለምታደርጉት ጠንካራ ስራ ምስጋናችን ነው። ቆንጆ ምሳ፣ ቆንጆ ቡና፣ ዳጎስ ያለ ገቢ በያንጎ